የአሁኑ የጨረቃ ጉዞ የሄዱበትን መንኮራኩር የሚቆጣጠረው ሶፍትዌር የተገነባበት ላንጉጅ እድሜ ጠገብና ከ50 ዓመት በላይ ያለፈው እንደሆነ ምን ያህሎቻችሁ ታውቃላችሁ? የአሁኑ የአርቲሚስ 2 እና ሌሎች ሚሽኖች ላይ ጥቅም ላይ እየዋለ ያለው ሲ የምንለው የሶፍትዌር ላንጉጅ ነው፣ ማለትም የሶፍትዌር ቋንቋ ነው። ሲ የምንለው በ1972 ነው ይሄ ሲ የምንለው ላንጉጅ የተፈጠረው። ከዛ በኋላ ሲ ሻርፕ፣ ሲ ፕላስ ፕላስ፣ ጃቫ፣ ፓይተን የምንላቸው ሌሎች ብዙ የሶፍትዌር ላንጉጆች መጥተዋል። ነገር ግን ሲ በጣም ተመራጭ የሚያደርገው ነገር አለ እድሜ ጠገብም ቢሆን። እስቲ ደግሞ እናንተ የምትወዱትን የሶፍትዌር ፕሮግራሚንግ ላንጉጅ አሳውቁኝ። የኔ ሲ ፕላስ ፕላስ ነው። ይህም ተመራጭ የሚያደርገው ሚስጥር ደግሞ የሃርድዌር ሚሞሪ ኮንትሮል እና ታይሚንግ ኮንትሮል የሚፈልጉ ስራዎች ላይ ሲን የሚያህል የሚሰራ እስካሁን ላንጉጅ የለም። ስለዚህ ሚሞሪ እና ታይም ኮንትሮል ለማድረግ ፉል አክሰስ ይፈቅድልናል ወይንም ሰፖርት ያደርጋል ማለት ነው ሲ የምንለው ላንጉጅ። ናሳ ከዚህ ባለፈ ደግሞ የፍላይት ሶፍትዌር ፍሬምወርክ አለው በሲ የተገነባ፣ ማለትም የሲ ፍሬምወርክ ነው ለፍላይት ኮንትሮል የሚጠቀምበት። ሲኤፍኤስ ይባላል፣ ኮር ፍላይት ሲስተም የሚባል ማለት ነው። ይህ ፍሬምወርክ በቀላሉ ጋይዳንስ፣ ናቪጌሽን፣ ፓወር ሲስተም ኮንትሮሎችን በቀላሉ ማድረግ ይችላል ማለት ነው። ሲ የምንለው ላንጉጅ ሌሎች የሶፍትዌር ላንጉጆች ላይ የሚያስቸግረንን ጋርቤጅ ኮሌክሽን የምንለው የለውም። ስለዚህ አንድን ስራ በየ10 ሚሊ ሰከንዱ እንኳን የሚሰራ ቢሆን በቀላሉ ያለምንም ችግር መስራት ይችላል ማለት ነው። ሌሎቹ ከሚሞሪ እና ከታይሚንግ ጋር ከፍተኛ ችግር ይፈጥራሉ ማለት ነው። ወደ ኤሮስፔስ እና ወደ ዲፌንስ ኢንዱስትሪው ደግሞ በጣም ክሪቲካል የሆነና ከፍተኛ የደህንነት ስራዎች የሚሰራባቸው ከሆኑ ደግሞ እንደ ኤዳ የሚባሉ የሶፍትዌር ላንጉጆች ማለትም በ1980 የተፈጠረ ነው። እንደዚህ አይነት ላንጉጆችን ይጠቀማሉ ማለት ነው። የሶፍትዌር እና የኮምፒውተር ሳይንስ ባለሙያ ከሆናችሁ ይሄ ነገር በቀላሉ ይገባችኋል ማለት ነው። አሁን ላይ የምንጠቀማቸው የማይመስሉን እነዚህ ላንጉጆች ከፍተኛ የሆነና ክሪቲካል የሆኑ ሲስተሞችንና ሚሽኖችን ሃንድል የምናደርግባቸው ናቸው ማለት ነው። እስቲ እናንተ የተሰማችሁን ኮመንት ላይ ያሳውቁኝ። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።